ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ሁልጊዜም የምንጠቀማቸውን የተለያዩ የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ዳብሊው ኤች ኩዌሽን እንግዲህ ሁልጊዜም በንግግራችን ላይ የምንጠቀማቸው ንግግሮች ናቸው ማለት ነው። ዳብሊው ኤች ኩዌሽን በዳብሊው እና በኤች የሚጀምሩ ናቸው እና እጅግ በጣም አስፈላጊ ለንግግሮቻችን ሁልጊዜ የምንጠቀማቸው ናቸውና እናያቸዋለን ማለት ነው። በደንብ አብረን ስለምናያቸው እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። እንግዲህ እንደነገርኳችሁ ዳብሊው ኤች ኩዌሽን ምንድን ነው? አሁን ለምሳሌ የመጀመሪያው ዳብሊው ኤች ኩዌሽን ማን ነው? ሁ እንግዲህ የምንጠቀመው ለምንድን ነው? ለሰዎች ነው ለነገሮች ነው የሚለውን ማየት አለብን። እንግዲህ ሁም የምንላቸው ለምንድን ነው የሚጠቅሙ ማለት ነው? ለሰዎች ነው። ለሰዎች ለነገሮች ደግሞ እነ ዊች እነ ዋት ምናምን ለነገሮች ሆናሉ ማለት ነው። ስለዚህ እንዴት መጠቀም እንዳለብን አብረን እናያለን ማለት ነው። እንግዲህ ሁ ማለት ትክክለኛ ትርጉሙ ምንድን ነው? ማን ማለት ነው። ማን ለሰው። ኦኬ እናንብበው መጀመሪያ። ሁ ኢዝ ሺ። ሁ ኢዝ ሺ። ሁ ኢዝ ሺ ምን ማለት ነው? ማናት ማናት። እንግዲህ ሁ እንደነገርኳችሁ ማን ማለት ነው። ኢዝ ነው እንደማለት ነው የምንጠቀመው። ሺ ስንል ደግሞ እሷ ማለት ነው። ስለዚህ በአንድ ላይ እሷ ማነች ለማለት ስንፈልግ ሁ ኢዝ ሺ እንላለን ማለት ነው። እንግዲህ ሁ ምንድነው ማለት ያለባችሁ ለሰዎች የምንጠቀመው ነው። ማን የሚለውን ነው የሚይዝልን ማለት ነው። ያ የመጀመሪያ ቀጥሎ ያለው ምን ይላል? ዳብሊው ኤች ኦን በአንድ ላይ ምን ብለን አነበብን? ሁ አይኤስን ኢዝ ኤችኢን ሂ ብለን ማንበብ። ሁ ኢዝ ሂ። ሁ ኢዝ ሂ። ሁ ኢዝ ሂ ምን ማለት ነው? ማን ነው ማን ነው። ያ እንግዲህ እዚህ ጋር ሁ እንደነገርኳችሁ ማን ማለት ነው። ኢዝ ማለት ነው ናት የሚለውን ነው የሚይዝልን። ሂ ስንል ደግሞ እሱ ነው። ስለዚህ ሁ ኢዝ ሂ ስንል ማን ነው እያለ ነው ማለት ነው። ያ ኤስ ምን ይላል? አሁንም ዳብሊው ኤች ኦን በአንድ ላይ ሁ ብለን ማንበብ። ከዛ ኬ እና ኤን እነዚህ ባንድ ሲመጡባችሁ ምን ብያችኋለሁ? ኬን አናነባትም ኤን ነው የምናነባት ብያችኋለሁ። ኬ ሳይለንት ነች ወይም አትነበብም ማለት ነው። ስለዚህ ኬን አለፍን። ኤን ኦን እንደምን ማንበብ? እንደ ኖ ሳይሆን እንደ ና። ዳብሊው እንደ ው፣ ኤስን እንደ ስ ማንበብ። ናውስ። ሁ ናውስ ምንም ማለት ነው? ማን ያውቃል ለማለት ሁ ናውስ እንላለን። እንግዲህ ሁ ማለት እንደነገርኳችሁ ለሰዎች ማን ነው። ናው ማለት ደግሞ ምንድነው? ማወቅ። ስለዚህ ሁ ኢዝ ናው ስንል ማን ነው? ማን ያውቃል እያልን ነው ማለት ነው። ያ ኤስ ምን ይላል? አሁንም ዳብሊው ኤች ኦን ሆ ብለን አነበብን። ሆ ኤን እንደ አ፣ አር ኤን እንደ አር ዋይ ኦ ዩን ዩ ብለን ማንበብ። በአንድ ላይ ሁ አር ዩ ምን ማለት ነው? ማነህ ወይም ማነሽ ለማለት ሁ አር ዩ እንላለን ማለት ነው። ሁ እንደነገርኳችሁ ማን ነው። ዩ ማለት ደግሞ አንተ ወይም አንቺ ስለሆነ ለሴቶችም ለወንድም እንጠቀመዋለን። ስለዚህ ማነህ ወይም ማነሽ ለማለት ሁ አር ዩ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ዳብሊው ኤች ኦን በአንድ ላይ ሁ ብለን አነበብን። አይኤስን ኤዝ ብለን አነበብን። ኤንኢን እንደ ኔ ነው የምናነባት አንድ አናባቢ ስለሆነች። ኢ አንድ አናባቢ ብቻዋን ስትሆን እንደ ኤ ነው የምናነባት እንጂ እንደ ኢ አናነባትም። ስለዚህ ኤንኤን ኔ ብለን ማንበብ። ኤክስን እንደ ክስ፣ ቲን እንደ ት ስናነባው ኔክስት። ሁ ኢዝ ኔክስት ምን ማለት ነው? ቀጣዩ ማን ነው ለማለት ሁ ኢዝ ኔክስት እንላለን ማለት ነው። ኔክስት ማለት ቀጣይ። ስለዚህ ቀጣዩ ወረፋ ሊሆን ይችላል የተለያየ ነገር። ቀጣዩ ማን ነው ስንል ሁ ኢዝ ኔክስት እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ዳብሊው ኤች ኦን ሁ ብለን አነበብን። አይኤስን እዝ ብለን አነበብን። ቲኤችኤን እንደምናንበበት እንደዛ ቲን እንደ ት ማንበብ። ዛት ሁ ኢዝ ዛት። ጂአይን እንደ ገ ማንበብ።
እንደ ገ፣ አርን እንደ ር፣ ኤልን እንደ ል ማንበብ ገርል። ሁ ኢዝ ዛት ገርል? ሁ ኢዝ ዛት ገርል ምን ማለት ነው? ያቺ ማናት? ያቺ ማናች ወይም ማናት? ያ ይሄኛውስ ምን ይላል? አሁንም ሆ ኤስን እዝ ቲኤችኤን እንደዛ ቲን እንደ ት ማንበብ ዛት ዛት ቢኦን ቦ ዋይን እንደ ይ ማንበብ ሁ ኢዝ ዛት ቦይ? ሁ ኢዝ ዛት ቦይ ምን ማለት ነው? ያ ልጅ ማን ነው? ወይም ያ ማን ነው ለማለት ሁ ኢዝ ዛት ቦይ እንላለን ማለት ነው። ያ ሁ ማለት እንግዲህ እንደነገርኳችሁ ማን ነው። ዛት ማለት ያ ማለት ነው። ቦይ ማለት ደግሞ ልጅ ማለት ነው። ስለዚህ ሁ ኢዝ ዛት ልጅ ስንል ሁ ኢዝ ዛት ቦይ ስንል ያ ልጅ ማን ነው እያለ ነው ማለት ነው። ያ ወደ ቀጣዩ እንሂድ። መጨረሻ ላይም ደግሞ ጥያቄዎች ሁለት የሚደርሱ ጥያቄዎች አሉ። እነሱን ትሞክራላችሁ። በጣም ቀላል ናችሁ ማለት ነው። እናንተን ኮመንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። መጨረሻ ላይ እነሱን ሰርታችሁ ኦኬ። ወደ ቀጣዩ እንሂድ። ምን ይላል ይሄኛው? አሁንም ደብሊው ኤች እንደ ዌ ደብሊው ኤች አይን እንደ ዌ ሲኤችን ቺ ብለን ማንበብ ቺ ዊች ኦ ኤን ኢን በአንድ ላይ ዋን ዊች ዋን ምን ማለት ነው? የትኛው እንግዲህ ዊች ማለት ደግሞ ምንድን ነው? ዊች ስንል ለምንድን ነው የምንጠቀመው? ለነገሮች ነው። አማራጭ ወይም ምርጫ ለመፈለግ ዊች ማለት የትኛው። ስለዚህ አንዱን ካንዱ ከነገሮቹ አንዱን ካንዱ ለመለየት ዊች እንጠቀማለን ማለት ነው። ዊች ዋን እንላለን። የትኛው ነው ለማለት ዊች ዋን እንላለን ማለት ነው። ያ ይሄኛው ደግሞ ዋት ማለት ደግሞ ምን ማለት ነው? ምን። ስለዚህ ይህም ለነገሮቹ ምንድነው ለነገሮቹ ለማጣራት ለማወቅ ስንፈልግ ዋት እንጠቀማለን ማለት ነው። ስለዚህ ደብሊው ኤች ኤን እንደ ዋ ነበብን፣ ቲን እንደ ት ዋት እቺ ኮማ ካለች ኢዝ ናት ማለት ነው። ከኤስ ጋር ኮማ ካለች ኢዝ እንደማለት ነው። ዋት ኢዝ እንደማለት ነው። ዋት ኢዝ ቲኤች አይን እንደዚህ ማንበብ፣ ኤስን እንደ ስ ማንበብ እንደ ባንድ ላይ ዋት ኢዝ ዚስ ምን ማለት ነው? ምንድነው ማለት ነው። ይሄ እንግዲህ ዋት እንደነገርኳችሁ ምን ማለት ነው? ምን ማለት ነው። ዚስ ማለት ደግሞ ይሄ ለማለት እንጠቀመዋለን ማለት ነው። በአንድ ላይ ዋት ኢዝ ዚስ ስንል ምንድነው ይሄ ወይም ምንድነው ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ደብሊው ኤች ኦን እንደ ሁ አነበብን። ኤስ እና ኢን በአንድ ላይ ዝ የሚል ድምጽ አላቸው ማለት ነው። ሁዝ አይቲን እንደ ኢት ማንበብ ሁ ኢዝ ኢት እዚህ ጋር ኢዝ ብላችሁ ታስገቡልኝ አሪፍ ነው። እኔ ሳልጽፍ ቀርቼ ነው። ሁ ኢዝ ኢት ለማለት ነው። ሁ ኢዝ ኢት የማን ነው። ይሄ ደግሞ ሁዝ የምንለው ደግሞ ለምንድን ነው የሚያገለግለን? ባለቤትነትን ለመግለጽ የምንጠቀመው ደብሊው ኤች ኩዌሽን ነው ማለት ነው። ስለዚህ ሁዝ ካልን ባለቤትነት የማን ነው ሚል ነገር ይሰጠናል ማለት ነው። ስለዚህ ሁ ማለት እንደነገርኳችሁ ምንድነው? ሁ ማለት ለሰዎች ነው። ሁዝ ካልን ደግሞ ምን ማለታችን ነው? የማን ነው ባለቤትነትን ይገልጽልናል ማለት ነው። ስለዚህ ሁዝ ካልን የማን ነው? ያንቺ ነው? የኔ ነው ለማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? ደብሊው ኤች ዋይን በአንድ ላይ ዋይ ብለን ማንበብ፣ ኤን ኦን እንደ ነ ማንበብ፣ ኤን ኦን እንደ ነ፣ ቲን እንደ ት ስናነባው ዋይ ናት ምን ማለት ነው? ለምን አይሆንም ለማለት ዋይ ኖት እንላለን ማለት ነው። እንግዲህ ዋይን ደግሞ የምንጠቀመው ለምንድን ነው? ሪዝን ለምክንያት ለመጠየቅ ለምን አይሆንም ለማለት ስንፈልግ ምክንያት ስንፈልግ ማን እንጠቀማለን ማለት ነው? ዋይ የሚለውን እንጠቀማለን። ስለዚህ ዋይ ኖት ስንል አሁንም ምክንያት የሚፈልገን ነገር ነው ማለት ነው። ስለዚህ ዋይ ኖት ካልን ለምን አይሆንም እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም እንዴት እናንብበው? ደብሊው ኤች ኤን እንደ ዌ፣ ኤንን እንደ ን ማንበብ፣ ስናነበው ዌን ከዛ አይኤስን ኢዝ ብለን እናነባለን። አይቲን ኢት ዌን ኢዝ ኢት ምን ማለት ነው? መቼ ነው ለማለት ዌን ኢዝ ኢት እንላለን ማለት ነው። እንግዲህ ዌን የምጠቀመው መቼ ነው? ጊዜ መቼ ማለት ነው። ዌን ማለት መቼ ማለት ነው። ስለዚህ ጊዜያትን ለመግለጽ ነው የምንጠቀመው ማለት ነው ዌን። ያ ይሄኛውስ ምን ይላል? አሁን እናንተ ናችሁ የምትሞክሩት። ደብሊው ኤች ኦ እንደ ሁ ማንበብ፣ አርን ሁ አር፣ ቲኤች ኢን እንደ ዘ ማንበብ፣ ዋይን እንደ ይ ማንበብ፣ ሁ አር ዘይ። ይሄ ምን ማለት ነው? እናንተ ተሞክራላችሁ ማለት ነው። 5 ሰከንድ ልስጣችሁ።
ያ መልሱ ምን ይሆናል ማለት ነው? እነሱ እነማን ናቸው? እነማን ናቸው ለማለት ሁ አር ዘይ እንላለን ማለት ነው። እንግዲህ ሁ እንደነገርኳችሁ ምንድነው ሁ የሚለው እንደ ሰው ለሰዎቹ ማን እንደማለት ነው የሚጠቅመን ማለት ነው። አር ማለት ደግሞ እነን ናቸው ለማለት ነው። ዘይ የሚለው ደግሞ እነሱ ማለት ነው። ስለዚህ እነሱ ማን ናቸው እነማን ናቸው ስንል ሁ አር ዘይ እንላለን ማለት ነው። እንደዚህ ካላችሁ ልክ ናችሁ ማለት ነው። ኦኬ የመጨረሻው ጥያቄ ምን ይላል? አሁንም ዳብሊው ኤች ኦ እንደ ሁ ማንበብ፣ አይኤስን እዝ ብለን ማንበብ፣ ቲኤችኤን በአንድ ላይ ዛ፣ ቲን እንደ ት ዛት፣ ኤምኤን ማ፣ ኤንን ን ማን። ሁይዛት ማን ሁይዛት ማን ምን ማለት ነው? እናንተ ሞክሩ ይህንም። ያ መልሳችን ምን ይሆናል? ያ ሰው ማን ነው? ያ ሰው ማን ነው ለማለት ሁይዛት ማን እንላለን ማለት ነው። ያ ያገኛችሁትን ኮሜንት ሴክሽን ላይ ታሳውቁኛላችሁ ምን እንዳላችሁት ማለት ነው፣ ስንት እንዳገኛችሁ። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ